Okay, welcome. የኛ ፕሮጀክት ወይም ሲስተማችን ዌብ ቤዝድ ኤግዛሚኔሽን ሲስተም ነው። ዌብ ቤዝድ ተባለበት ምንድነው? ዌብ ማለት ያው ዌብሳይት ነው። ተማሪዎች በተመዘገቡበት ኮርስ የሚወጣ ኤግዛሚኔሽን በኢንስትራክተሩ የሚያወጣው ኢንስትራክተሩ በሚያስተምረው ኮርስ የሚያወጣው ኤግዛሚኔሽን በኖቲፊኬሽን ወይም ሜሴጅ መልክ ታግ ያደርጋል። ታግ ያደረገውን ሜሴጅ ወይም ኖቲፊኬሽን ስቱደንት ጋር ፖስት ይሆናል። ስቱደንቱ ደግሞ ፖስት የሆነለትን ኖቲፊኬሽን አይቶ በዩዘር ኔሙ እና በፓስወርድ ሎጊን ወይም ሳይን ኢን አድርጎ መጀመሪያ ሳይን አፕ ያደርጋል፣ ክሬት አካውንት ያደርጋል። ከዛ በኋላ ሎጊን ወይም ሳይን ኢን ያደርጋል። ከዛ ገብቶ ፈተናን ቴክ ያደርጋል፣ ኤግዛም ቴክ ያደርጋል። ከዛስ ሪዛልትን ሲ ወይም ዋች ያደርጋል ማለት ነው። ሪዛልቱን ያያል። ከዛ ፈተና እንደገና መውሰድ ካለበትም ይወስዳል ማለት ነው። ይሄንን ነው። አሁን በአድሚን እስኪ ሎጊን ላል አድሚን ነው፣ ግሩፕ አድሚን። የኛ ፕሮጀክት ወይም የኛ ዌብሳይት ሶስት ፋክተሮች አሉ። አንደኛው አድሚን ነው፣ ግሩፑን አድሚን የሚያደርግ ነው፣ ኮንትሮል የሚያደርግ ነው። ሁለተኛ ደግሞ ኢንስትራክተር ወይም ቲቸር አለ፣ ኮርሶችን ዩዘሮችን ወደ የሚያስተምረውን ትምህርት የሚገቡ የሚማሩ ፈተና የሚወዙ ተማሪዎችን ኢንሮል ወይም ደግሞ ቡክ የሚያደርግ መምህር አለ፣ ኢንስትራክተር እንለዋለን። ተማሪ ደግሞ ፈተና ይማራል፣ ኮርስ ይማራል፣ ፈተና ቴክ ያደርጋል ወይም ኤግዛም ቴክ ያደርጋል በዩዘር ኔም እና ፓስወርድ። ኢንስትራክተርም እንደዛ በዩዘር ኔም እና ፓስወርድ ነው ሎጊን የሚያደርገው። አሁን ለአድሚን ነው ገባው። በአድሚን ገባው። ልክ አድሚን ስንገባ ዩዘር ማኔጅ ዩዘር የሚል አለ። እዚህ ጋር ማኔጅ ዩዘር ላይ መተን እዚህ ጋር አድሚን ዩዘር ብለን እዚህ ላይ የተለያዩ ኢንፎርሜሽኖችን ስለ ዲፓርትመንት እየመረጥን አድሚን ከሆነ ዩዘር ኔሙ አድሚን ብለን ዩዘር ኔም ፈርስት ኔም እናስገባለን፣ ላስት ኔም፣ ዩዘር ኔም አለ፣ ፓስወርድ አለ፣ እዚህ ጋር ሮል አለ። ሮል ሶስቱ አክተሮች አሉ፣ አድሚን፣ ኢንስትራክተር፣ ስቱደንት አለ። በመጀመሪያ ግን እኛ ኢንስትራክተር ነው የምንመዘጋው፣ ከዛ ስቱደንት፣ ከዛ አድሚን ነው። እንደዛ ይላል። እዚህ ጋር ኢሜል አለ። ከዛ አድ ዩዘር የሚለውን ክሊክ ስናደርጋ ዩዘርን አድ ያደርጋል ማለት ነው። ይሄን እንለፈው። ግን ከሁሉም አስቀድሞ የቀደመው ሀሳብ ምንድነው? መጀመሪያ ዲፓርትመንት ነው የምንመዘግበው። ማኔጅ ዲፓርትመንት የሚለውን እንገባለን ማለት ነው። ከዛ አድ ዲፓርትመንት፣ እነዚህ ኦልሬዲ የተመዘገቡ ናቸው። አርቲፊሻል ኢንተለጀንስ፣ ኢንፎርሜሽን ሲስተም፣ ኢንፎርሜሽን ቴክኖሎጂ እና ስፖርት ሳይንስ ኦልሬዲ የተመዘገቡ ዲፓርትመንቶች ናቸው። እዚህ ጋር አድ ዲፓርትመንት የሚለውን ክሊክ ስናደርግ ዲፓርትመንት ኮድ አለ። ማስ ከሆነ ኤምቲ ማለት ማን እንችላለን። ኮምፒውተር ሳይንስ ከሆነ ሲኤስ ማድረግ እንችላለን። ዲፓርትመንት ኮድ ሁለት ቃላት ነው፣ ሁለት ካራክተር ነው። ዲፓርትመንት ኮድ እናደርጋለን። እዚህ ጋር ዲፓርትመንት ኔም አለ፣ አድ እናደርጋለን። ዲስክሪፕሽን አለ፣ ከዛ እንጽፋለን። ከዛ አድ ዲፓርትመንት ክሊክ እናደርጋለን። እንደዛ ነው የሚሰራው። የዲፓርትመንት ነው። መጀመሪያ ዲፓርትመንት እንላለን። ከዛ ማኔጅ ዩዘር እንገባና አድ ዩዘር፣ ኢንስትራክተርም ሊሆን ይችላል። ኢንስትራክተር ከሆነ እዚህ ጋር ኢንስትራክተር እናደርጋለን ማለት እዚህ ጋር ኢንስትራክተር እናደርጋለን። ስቱደንት ከሆነ ስቱደንት እናደርጋለን። እንደዛ ነው የሚሰራው። ከዛ ማኔጅ ኮርስ እንመጣለን። ኢንስትራክተር እና ስቱደንት አሁን ተመዝግበዋል። ኢንስትራክተር የሚያስተምረው ትምህርት እዚህ እንጨምራለን ማለት ነው። አድ ኒው ኮርስ። ኦኬ፣ ኢንስትራክተር የሚያስተምረውን ትምህርት ምን እናደርጋለን? እዚህ ጋር ኢንሮል እናደርጋለን ማለት ነው። ዲፓርትመንት ኦልሬዲ የተመዘገብነው ዲፓርትመንት እዚህ ጋር እንመርጣለን። አርቲፊሻል ኢንተለጀንስ ይሆናል። እንደዚህ እንመርጣለን። እዚህ ጋር ዓመተ ምህረት እንመርጣለን። የሚማሩበት ዓመተ ምህረት 2025፣ 2026፣ 2024፣ 2025 አለ። እዚህ ጋር ወቅት አለ፣ ሰመር፣ ዊንተር፣ በጋ፣ ክረምት የሚለው ነገር ተማሪዎች የተመዘገቡበት ማክሲመም ስቱደንት ብዛት ነው፣ ተማሪዎች ብዛት ነው። ሴሌክት ኢንስትራክተር እና እንደዚህ ጋር ምንድነው ኮርሱን ነው የምንመዘገበው። ክሬዲት አወር እዚህ ጋር አለ። ኢንትሮዳክሽን፣ ኮርስ ኔም አለ፣ የትምህርቱ አይነት፣ ኢንስትራክተሩ የሚያስተምረው ትምህርት ማለት ነው። እዚህ ጋር ኢንስትራክተሩ ማን እንደሆነ እዚህ ጋር እንመርጣለን። ከዛ አድ እናደርጋለን። ሌላው ምንድነው ማኔጅ ኮርስ ላይ ኮርስን አድ ካደረግን በኋላ ወደ ኮርሱ ተማሪዎች አሁን መምህር አንድ ኮርስ ያስተምራል። ያን ኢንሮል ወይም ቡክ እናደርጋለን። ተማሪ ደግሞ ይማራል ኮርስ ያን ወደዛ ኮርስ ወደሚማረው ኮርስ ለርን የሚያደርገው ስቱደንት እስከተባለ ድረስ ይማራል።
የሚማረውን ኮርስ ኢንሮል እናደርጋለን ቡክ ወይም ሬጂስተር እናደርጋለን። እዚህ ጋር ማኔጅ ኮርስ ላይ ኢንስትራክተር የሚያስተምረውን ትምህርት ቡክ ወይም ሬጂስተር እናደርጋለን ማለት ነው። አሁን ኢንሮል ስቱደንት የሚለውን እንግባ። ከዛ እዚህ ጋር ኮርስ የመዘገብነውን ኮርስ እንመርጣለን። ከዛ ክራይቴሪያ እንመርጣለን። ኮንዲሽን ማለት ነው። ዲፓርትመንት አለ፣ አካዳሚክ አለ፣ ኦል ስቱደንት አለ። አንዱን መርጠን በልክ ኢንሮል እናደርጋለን። ከዛ ኦል ዲፓርትመንት የምትላለች እዚህ ጋር ኤአይ ምናምን ዲፓርትመንቶችን እናመርጣለን። ፊልተር እናደርጋለን። እዚህ ዲፓርትመንቶችን ከዲፓርትመንቶቹ አንዱን መርጠን ከዛ ይር መጀመሪያ ያስገባነውን ይር እንመርጣለን። ከዛ ፊልተር ስናደርግ ይሰራል ማለት ነው። ስለዚህ አንዱን ተማሪ ቡክ እናደርጋለን ማለት ነው። ቡክ የምናደርገው እንዴት ነው? ይሄን እዚህ ጋር ሰሌክት አድርገን አንዱን ተማሪ ከዛ እዚህ ጋር ኮንፊርም ኢንሮልመንት እናደርጋለን ማለት ነው። እንደዛ ነው። ሌላው እንደዚህ ካረግን በኋላ እሺ ሎግ አውት እናድርግ። በኢንስትራክተር እንግባ። ኦልሬዲ ኢንስትራክተር ተመዝግቧል፣ ስቱደንት ተመዝግቧል፣ ኮርስ ተመዝግቧል። ስቱደንት ኢንሮል ሆኗል ወደ ኮርስ ወደሚማረው ኮርስ፣ ኢንስትራክተር ወደሚያስተምረው ኮርስ ክሬት ተደርጓል። ስለዚህ አሁን ኢንስትራክተር ኤግዛም ክሬት የሚያደርግበትን እንትን እንከፍታለን ማለት ነው። አሁን ኤግዛም ክሬት የማድረግ ድርሻው ወይም ስራው ሮሉ የማን ነው? የኢንስትራክተር ነው። ስለዚህ በኢንስትራክተር ነው ሳይን ኢን ወይም ሎጊን የምናደርገው ማለት ነው። የምንመዘገበው የምንገባው ኢንተር የምናደርገው። ስለዚህ ኢንስትራክተር ማንን እንምረጥ? ኢንስትራክተር እስቲ በአድሚን እንግባና ኢንስትራክተር ማን እንደሆነ እሺ ቤቲጂ አለ፣ ዳጎ ዲዲ አለ። ኦኬ ስለዚህ ዲዲ አድሚን እናድርገው። አድሚን አድርገን እንግባና ኢንስትራክተር ማን እንደሆነ ዩዘር ቤቲ ኢንስትራክተር ነች። ደማቅሳ ዲዲ ኢንስትራክተር ነው። እሺ ከተማ ኢንስትራክተር ነው። እሺ መንቴ ኢንስትራክተር ነው። እሺ ዳራጎ ኢንስትራክተር ነው። እሺ ስቱደንት ነው። እሺ ደማቅሳ ነው ኢንስትራክተር ነው። ኦኬ ደግነት አየለ ኢንስትራክተር ነች። እሺ ኢንስትራክተር ነች። እሺ ስሙ በወርቅዬ ስቱደንት ነች። እሺ ደግነት አየለ በሚለው እንግባ። ይሄ ምንድነው? ኦኬ ዲዲ በሚለው እንግባ። ኦኬ ኤ በሚለው እንግባ። ኦኬ ኢንስትራክተር ኤ አለ። ኤ በሚለው እንግባ። ገባው። ኦኬ ክሬት ኒው ኤግዛም አለ። ያው ኤ ኢንስትራክተር ነው። እዚህ ጋር የሚያሳየው ኢንስትራክተር መሆኑ ነው። ስለዚህ ክሬት ኤግዛም እመጣለሁ። ኤግዛም ታይትል ሰጣለሁ እዚህ ጋር። ከዛስ ዲስክሪፕሽን፣ ከዛስ ኤግዛም ታይፕ ሚድተርም ፋይናል አሳይመንት ይላል። እዚህ ሰጣለሁ። ፌዝ መሆኑ ነው። የታይም የተሰጠ ጊዜ አለ። እንደዚህ ከሆነ በኋላ ኤግዛም ታይፕ አለ። ኩዌሽን ታይፕም አለ እመጣለሁ። ቶታል ማርክ አለ 40። ስለዚህ ክሬት ኤግዛም ስናደርግ እዚህ ጋር ቶታል ማርክ 100 ይሁን። እሺ ኬዝ ይሁን ፋይናል ሴሌክት ኮርስ አለ ዳታቤዝ አለ። እሺ እዚህ ጋር እንደዚህ ብንጽፍ እዚህ ጋር ዌብተም ብናደርግ አለቀ።
ክሬት ኤግዛም እናደርግ። እዚህ ጋር ክሬት ኤግዛም ሆኗል። ስለዚህ ጥያቄ እንጨምራለን። እዚህ ጋር መተን ኦልሬዲ ክሬት ኤግዛም ሆኗል። እዚህ ጋር ያው ኬሽን ታይፕ አለ፣ መልቲፕል ቾይስ፣ ትሩ ኦር ፎልስ፣ ሾርት አንሰር አለ፣ ኢሴ አለ። ከነዚህ አንዱን እንመርጣለን። ከዛ እዚህ ጋር ቾይስ አለ እናስገባለን። መልቲፕል ቾይስ ከሆነ ትሩ ኦር ፎልስ ከሆነ ትሩ ኦር ፎልስ እናስገባለን። ለምሳሌ ያው ትሩ ኦር ፎልስ እዚህ ጋር አለ። መልቲፕል ቾይስ ከሆነ መልቲፕል ቾይስ፣ ሾርት አንሰር ከሆነ ኢሴ ወይ ፓራግራፍ ከሆነ እዚህ ጋር እንደዛ እያደረግን እንትን አዲሽን እያደረግን እንሄዳለን። የጥያቄዎች ብዛት እዚህ ጋር ያሳያል። እንደዚህ ነው የምንሰራው። ክሬት ኤግዛም ካደረግን በኋላ ማይ ኤግዛም ብለን ቪው እንገባና ኤዲት ኤግዛም አድርገን ኤግዛማችን እንደፈለግን ኤዲት ማድረግ እንችላለን ማለት ነው። ይሄ ነው ኤዲት ማድረግ እንችላለን። አሁን ክሬት ኤግዛም አድርገን ማይ ኤግዛም ኤግዛሙን ኤዲት ማድረግ ቻልን። ከዛስ ኩዌስችን አድ ማድረግ ቻልን። ከዛስ ሪዛልትን ማሳየት እንችላለን ማለት ነው። ስለዚህ ያው ለምሳሌ እዚህ ጋር ኤፍ ግሬድ ሰጥቷል። እዚህ ጋር ግሬድ ኤፍ ስታተስ ፌል ታይም ስፔንድ 0 ሰሚትድ አክሽን ስኮር ኤግዛም ኮርስ ፋይናል ተርም የሚል ዳታቤዝ አንድ ጥያቄ ነበር ፌል ሆኗል። ስለዚህ ወድቋል ማለት ነው። እንደዚህ አይነት እንትን ያሳያል። ኦኬ እሺ ሎጋውት እናድርግ። አሁን የኢንስትራክተር ስራ ጨርሰናል። ወደ ተማሪ እንግባ። ሎጋውት ቴክ ኤግዛም ነው። ተማሪ የኢኢ ተማሪ ማን ነው? በአድሚን ልግባ። ተማሪዎቹን ልወቃቸው። የማኔጅ ዩዘር ዳሽቦርዱ የተለያዩ ሙከራዎችን ያሳያል። ኦኬ ይሄ ብዬ የምገባሁት ኦኬ ኤስቢ ብዬ ልግባ። አስምረት ልግባ። ስቱደንት ነች። እዚህ ጋር ስቱደንት ይላል እዚህ ጋር አስምረት ልግባ። እሺ ሲኒየር ገብቼ ኤስቢ ኦኬ ገባው አቫይላብል ኤግዛም ስንል ይሄ ይመጣል። እነዚህ ያሉ ኦኬ እሺ ያንን ኤግዛም እንውሰድ። ሪቴክ ኤግዛም ያው ወሰድን። ስታርት ኤግዛም መጀመር እንችላለን። ያው እያሳየ ነው። አንደኛ ያው ተዘያለን ኤግዛም መውሰድ እንችላለን። ኔክስት እዚህ ጋር ኔክስት እያደረግን እንሄዳለን። ሁለተኛም ያው ኤ እንበለው ኔክስት ትእዛዝ። ሶስተኛ ኤ እንበለው እዚህ ጋር ኤግዛም እያሳየን እንሄዳለን። ከዛ ሰብሚት ኤግዛም እንሄዳለን። ከዛ ሊቭ እናደርጋለን። ያው ኤፍ ግሬድ ሰጠኝ ማለት ነው። እንደዚህ ነው ማይ ሪዛልት እዚህ ጋር ማለት ይችላል። ያው ሁለቱም ጊዜ ኤፍ ሰጥቶኛል። እንደዚህ ነው። እና ኖቲፊኬሽኖች ታጎቹ ኢንስትራክተር ወይም አድሚን የሚልካቸው ታጎች ወይም ሜሴጆች ወይም ቶክኖች ወይም ወርዶች ሜሴጆች በኖቲፊኬሽን ወይም አናውንስመንት መልክ ይመጣሉ። እሱ ተማሪዎች እያዩ አንዳንድ ነገሮች እንዲዘጋጁ ያደርጋቸዋል። ታይም አለው ዱሬሽን ስንሰጥ ራሱ ተማሪ ካልኩሌት አድርገን የባከነ ጊዜ የሚባል ነገር አለ። አብዛኛው የዚህ ዌብሳይት ይሄ ያየነው ሎካል ሆስት ላይ ነው። ግሎባል ወይም www ግሎባል ሆስት ላይ አፕሎድ ስናደርገው ሰርቪስ ፕሮቫይደር ገዝተን ፔይ አድርገን ባይ አድርገን የምንሰጠው እንትን አለ ሆስቴጅ አለ። እዛ ላይ ስንለቀው የተለያየ ኖቲፊኬሽኖችን በፖስት መልክ በዳታቤዝ መልክ ኮንትሮል ዳታቤዝ መልክ ይላካል ወደ ያንኑ ተማሪ በዳታቤዝ በኩል ማለት ነው። ስለዚህ ይደርሳቸዋል፣ ኖቲፊኬሽን ይዘጋጃሉ ማለት ነው። አብዛኛው የኛ ኤግዛሚኔሽን ዳሽቦርድ ሙሉ በሙሉ ይቻላል ብዙም ዲኮሬሽን የለውም። ለምንድን ነው? ፈተናው ተማሪ ዲስትራክት እንዳይሆን ነው።
አቴንሽኑ እንዳይሰረቅ ብለን ነው እንጂ ከዚህም የበለጠ አኒሜሽን መጨመር እንችላለን። እና ይሄ ነው የሚመስለው የኛ ፕሮጀክት። ከዚህ የበለጠ ለመስራት እንሞክራለን። እስካሁን ይህንን የተዘጋጀ ነው። ከዚህም የበለጠ ለመስራት ሞር አፕግሬድ ለማድረግ እንሞክራለን። ቴንኪው በቃ።